ሰላም ውድ ተመልካቾቼ፣ አንዳንድ አስቂኝ ቀልዶች ኢትዮጵያ ውስጥ የምር ሆነው ያስደነግጣሉ። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ማሙሽ። አቤት ቲቸር። ከእናትና ከአባትህ አብዝታ የምትሰማው ማንን ነው? እናቴን። ለምን? ብዙ የምትናገረው እርሷ ስለሆነች። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ቀበጡ ወታደር ከክቡር አቶ ፋሲካ ሲደለል ጋር ስለ ኮሎኔል መንግስቱ ኃይለማርያም ስሜታዊ ጎኖች በሰፊው አውርተናል። መንግስቱ የሰው ችግር ሲሰሙ ብዙ ጊዜ እንባቸው ይቀድማል፣ ስለ ሀገርም ሲናገሩ ያለቅሳሉ አሉኝ። ቀልድ ላይ እንዴት ናቸው ስል ጠየቅኳቸው። በጣም ይቀልዳሉ፣ ይስቃሉ፣ ይጫወታሉ። ብዙ ጊዜ በጣም የሚያስቃቸው ማን ነው? ከካሳ ገብሬ ጋር በጣም ይቀላለዳሉ። የኮንስትራክሽን ሚኒስትሩ። አሁን ካሳ ተናግረው ኮሎኔል መንግስቱን ካሳቋቸው ቀልዶች መሃል የሚያስታውሱት አለ? ለምሳሌ አንድ ጊዜ ወደ አንድ ዳገታማ ቦታ እንሄድ ነበር። ካሳ በጣም ጠንካራ ሰው ነው፣ ግን ዳገት አይችልም። መንግስቱ ያኔ ክብደትም አልነበራቸውም፣ በእግራቸው የትም ድረስ ይጓዛሉ። ያን ቀን ካሳ ዳገቱ ከብዶት አልቻለም፣ ቀረ። ምን ነው ቢባል ለእርሳቸው ለመንግስቱ የሰጠው መልስ ከጎረምሳ መሪ ጋር ምን አታገለኝ የሚል ነው። ይህን ሲል እኛም እርሳቸውም ስቀናል። በነገራችን መሃል በመላው ዓለም መሪዎችን ገጸ ባህሪ ያደረጉ ቀልዶች ይፈጠራሉ። እንግሊዞች በንግሥቲቱ ላይ ሳይቀር በርካታ ቀልዶች አሏቸው። ከዕለታት አንድ ቀን ጸሐፌ ተውኔቱ በርናርድ ሾው እና የእንግሊዝ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል በአንድ ጠባብ ኮሪደር ላይ ተገናኙ። ነገረኛው በርናርድ ሾው ከፊት ለፊቱ የሚመጡትን ጠቅላይ ሚኒስትር እንደተመለከተ ለደደብ መንገድ አልለቅም ይላቸዋል። የዊንስተን ቸርችል ምላሽ እኔ ግን እለቃለሁ የሚል ነው። በሀገራችን መሪዎች ዙሪያም በርካታ ቀልዶች ሰምተናል። ክቡር አቶ ፋሲካን ጠየቅኳቸው። ለመሆኑ ኮሎኔል መንግስቱ በእርሳቸው ላይ የሚወሩ ቀልዶችን ይሰማሉ? እርግጠኛ አይደለሁም፣ ግን የሚሰሙ ይመስለኛል አሉኝ ክቡር አቶ ፋሲካ። ለምሳሌ ይሄን ሰምተዋል አልኩና በኮሎኔል መንግስቱ የሥልጣን ዘመን የማውቀውን አንድ ቀልድ ነገርኳቸው። ክቡር አቶ ፋሲካ ቀልዱን አልሰሙ ኖሮ በጣም ሳቁ። ያው መቼስ ቀልዶች ስለ መሪዎቻችን የሚነግሩን ነገር አለ። ለምሳሌ ይህ ቀልድ ባለፈው ፕሮግራሜ ክቡር አቶ ፋሲካ የነገሩንን የመንግስቱ ኃይለማርያምን አስፈሪነት ዘና አድርጎ ይጠቁማል። ቀልዱ እንዲህ ነው። አንድ ቀን ኮሎኔል መንግስቱ ወደ አንድ ክፍለ ጦር ይደውላሉ። አንድ ቀበጥ ወታደር ስልኩን ያነሳውና ሃሎ ይላቸዋል።
መንግስቱም ኮሎኔል ገሌን ባስቸኳይ አቅርበልኝ ሲሉ እኔ አንተ ተላላኪ መስልሃለሁ ይላል ወታደሩ። ኮሎኔል መንግስቱ ቱግ ይሉና ለመሆኑ ማን እንደሆንኩ ታውቃለህ? ማነኝ ልትል ነው? መንግስቱ ኃይለማርያም ነኝ። ወታደሩ ክዊልና ጌታዬ እኔስ ማን እንደሆንኩ አውቀዋል? አላወቅኩም። ማነ? ተመስገን ብሎ ስልኩን ጆሮአቸው ላይ ዘጋው። በዚያን ዘመን ኮሎኔል መንግስቱና ከፍተኛ ባለስልጣኖቻቸው ብቻ ሳይሆኑ ተራ የደህንነት፣ የፖሊስ፣ የአብዮት ጥበቃና የወታደር ክፍሎች ጭምር እጅግ ይፈሩ እንደነበር የሚጠቁሙ ሌሎች ቀልዶችም ተፈጥረዋል። ይህ የሆነው ደግሞ በአንበሳ አውቶቡስ ውስጥ ነው። በደርግ ዘመን አንድ ሰው ጥቅጥቅ አድርጎ በጫነ የአንበሳ አውቶቡስ ውስጥ ተሳፍሯል። መቀመጫ አላገኘም። የአውቶቡሱን የብረት ፖል ይዞ ቆሟል። አጠገቡ የቆመ ሌላ ሰው አለ። ያንን ሌላ ሰው በትህትና እየተመለከተ እንዲህ ይለዋል፣ ወንድሜ። አቤት። ደህንነት ነህ? አይደለሁም። ፖሊስ ነህ? አይደለሁም። አብዮት ጥበቃ ነህ? አይደለሁም። ምናልባት ደህንነት ወይም ፖሊስ አሊያም አብዮት ጥበቃ ዘመድ አለ? የለኝም። ኧረ ታዲያ ምን አባክ ሆነ ነው እግሬ ላይ የቆምከው? ቀልዱ ከሕይወታችን የራቀ አይደለም። ብዙዎቻችን ይህን ቀልድ ባንሰማም በዚህ ቀልድ ውስጥ በምናገኘው ጥንቁቅ ገጸ ባህሪ ደንብና ሥርዓት የምንተዳደር ነን። እስከ ዛሬም ድረስ አንድ ከሕግ ያፈነገጠ ድርጊት የሚፈጽም ሰው ሲገጥመን ማነህ አንተ ወይም ማን ነው እሱ አሊያም ማን ስለሆንክ ነው ብለን የምንሟገተው በዚህ የጥንቃቄ ደንብና ሥርዓት መሠረት ነው። ማንነቱ ከባለጊዜ ወገን ከሆነ አደጋ እንዳያስከትልብን። በሁለተኛው የዓለም ጦርነት የእንግሊዝ ጠቅላይ ሚኒስትር የነበሩትና በአውሮፓ ግንባር ናዚ ጀርመንን ድል የነሱት ዊንስተን ቸርችል በድሉ ማግስት እንዲህ ብለው ነበር፣ ጦርነቱን በድል ለመወጣት እንደከፈልነው ዋጋ ከሆነ አሸናፊውን ከተሸናፊው መለየት አይቻልም። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ማን ነው ያስነጠሰው? ይህ የመንደርደሪያ ፕሮግራም ነው። የፕሮግራሜ መነሻ የሆነውን አቅጣጫ የጠቆመኝ ደራሲ ፀሐዬ መሰለ ነው። አንድ ቀን ደውሎ እንዲህ አለኝ፣
ፕሮግራምን እየተከታተልኩ ነው። በኢሰፓ ዙሪያ ጠንከር አድርገ የምትሠራው አንድ መረጃ ላቀብልህ አለኝ። ከዚያም በዘመኔ ከሰማኋቸው አሳዛኝ ነገሮች በሙሉ እጅግ የከፋውን አሳዛኝ ነገር ነገረኝ። የብአዴን ነባር ታጋይ የነበረውን ደራሲ ፀሐዬ መሰለን በእንደዚህ ያለ አሰቃቂ ወሬ አላውቀውም። ፀሐዬ በጣም ጨዋታ አዋቂ ከሆኑ ወዳጆቼ አንዱ ነው። ጨዋታዎቹ ብቻ ሳይሆኑ ትውስታዎቹም እንደ ጨዋታ የሚደመጡም የሚያዝናኑም ናቸው። ከዕለታት አንድ ቀን ታጋዮች እንዴት እንደሚጋቡ ሲነግረኝ እጅግ በጣም ስቄአለሁ። በባህላችን አንድ ሰው ሊያገባ ሲያስብ ሽማግሌ ወደ ፍቅረኛው ቤተሰቦች ልኮ ፈቃድ ይጠይቃል። ታጋዮቹ እነ ፀሐዬ ግን ፈቃድ የሚጠይቁት የፍቅረኛቸውን ቤተሰቦች ሳይሆን ድርጅታቸውን ነው። ፀሐዬ ይህን ድርጅታዊ ሥነ ሥርዓት ሲያብራራልኝ እንዲህ አለኝ። ለምሳሌ ታገልና መና ታጋዮች ነበሩም በል። ሁለቱም ለመጋባት ይወስናሉ። ከዚያም ጥያቄያቸውን ለሪጅኑ የጋብቻ ኮሚቴ ያቀርባሉ። ታገል ለምን ልታገባት ፈለክ ተብሎ ይጠየቃል። ለዚህ ጥያቄ ታገል ተቅለብልቦ ዋናውን ነጥብ አያነሳም። ለምሳሌ በቀጥታ ተክለ ሰውነቷ ማርኮኝ ነው አይልም። ጋብቻው አብዮታዊና ዲሞክራሲያዊ ባህሪ ሊኖረው ስለሚገባ እኔ የወደድኳት በትግሉና ለድርጅቱ ባላት እምነት ነው። ልቤን የማረከው ቆራጥነቷ፣ ጽኑ ታጋይነቷና ዲሞክራሲያዊ አስተሳሰቧ ነው። ለመስዋዕትነት ያላትን ዝግጁነት ሳይ ተሸነፍኩላት። በተለይ ከጓዶቿ ጋር ያላት ጓዳዊ አቀራረብና ለጾታ እኩልነት ላይ ያላት ጠንካራ አቋም ልቤን ማርኮታል። ከዚህ ሌላ በውይይት የምታምንና የብሔር ብሔረሰቦችን መብት የምታከብር ሴት መሆኗ ትኩረቴን ስቦታል ካለ በኋላ እንዲሁም ብሎ የተክለ ሰውነቷን ጉዳይ ያመጣዋል። ኮሚቴውም ያቀረበውን የጋብቻ ጥያቄ ሲያጠናው ይከርማል። አጥንቶ ሲያበቃ ካጸደቀላቸው ጋብቻው ይፈጸማል። ኮሚቴው ካልተቀበለው ጋብቻው ይታገዳል ወይም የሚያስተካክሉት ነገር ካለ ይነገራቸዋል። ይኸው ነው አለኝ ፀሐዬ መሰለ አንድ ቀን። ዛሬ ያቀበለኝ ግን እንደዚህ ያለ ጨዋታ አልነበረም። የህወሓትና የኢሰፓ ሰዎች ተባብረውና ተሳስረው ስለፈጸሙት አሰቃቂ ግፍ ነው። እስከ ዛሬ ደርግ ብቻውን ይህን ግፍ ሠራ፣ ህወሓት ብቻውን ይህን በደል ፈጸመ ሲባል እሰማለሁ። በብዙ ንጹሐን ሰዎች ላይ ተቀናጅተው ስለፈጸሙት ግፍ ስሰማ ግን የመጀመሪያዬ ነው። ታሪኩ ራሱ ፀሐዬ የነገረኝን የጆሴፍ ስታሊን ቀልድ የሚያስታውስ ነው። በሶቪየት ኅብረት ማዕከላዊ ኮሚቴም ሆነ በሶቪየት ኅብረት እጅግ የተፈሩት የሀገሪቱ መሪ ቆራጡ ጆሴፍ ስታሊን ስብሰባ እየመሩ ነበር አሉ። አዳራሹን ከሞሉት የፓርቲው ማዕከላዊ ኮሚቴ አባላት አንዱ አንገቱን ከወንበር ጀርባ ቀብሮ አስነጠሰ። ስታሊን ማስነጠሱን እንደሰሙ ድፍን አዳራሹን እየገረመሙ ማን ነው ያስነጠሰው አሉ። መልስ የሰጠ አልነበረም። ስታሊን ደግሞ ጠየቁ፣ ማን ነው ያስነጠሰው? ሁሉም ድምፁን አጠፋ። ስታሊን አውቶማቲክ ሽጉጣቸውን መዥረጥ አደረጉና በመጀመሪያው ረድፍ የነበሩትን የማዕከላዊ ኮሚቴ አባላት ተራራራራራም አርገው ረሸኗቸው። ስታሊን እንደገና ሽጉጣቸውን ጥይት አጎረሱ። በጥይት ከተደፉት ጓዶች ጀርባ ወደ ተደረደሩት ቀሪ ተሰብሳቢዎች ቀና ብለውም ያንኑ ጥያቄ ደገሙላቸው። ማን ነው ያስነጠሰው አሏቸው። አሁንም ያው ሆነ። መልስም የሚሰጥ ድምፅም የሚያሰማ ጠፋ። ስታሊን ለሁለተኛ ጊዜ ቃታቸውን ሳቡ። በሁለተኛው ረድፍ የተቀመጡትን ጓዶች ተራራራራራም አርገው ረፈረፏቸው። ከዚያም ለሦስተኛ ጊዜ ሽጉጣቸውን ጥይት አጉርሰው ያንኑ ጥያቄ መልሰው አቀረቡላቸው። ማን ነው ያስነጠሰው አሏቸው። ከስብሰባው አዳራሽ መካከል አንድ ሰው እየተንቀጠቀጠ ብድግ አለና እኔ ነኝ አለ። አንተ ነህ ያስነጠስከው አሉ ስታሊን። እኔ ነኝ ጓድ ስታሊን አለ መልሶ። ይማረህ ብለው ስብሰባውን ቀጠሉ።
ይህን ቀልድ እኛ ኢትዮጵያውያን ኖረነዋል። አብዮቱ ያስነጠሰውን ማወቅ ተስኖት በርካታ ታማኝ ጓዶቹን በግፍ ረሽኗል። በሚቀጥለው ፕሮግራሜ ይህን አሳዛኝ ትውስታ ከክቡር አቶ ፋሲካ ሲደልልና ከዶክተር ዓለሙ ምስክርነት ጋር አጠናክሬ አቀርብላችኋለሁ። እንዳያመልጣችሁ። እስከዚያው ሳይለየን ያቆየን። ጅብ። ይህ ስም እጅብ ብለው በመንጋ የሚሄዱ የዱር አራዊቶች መጠሪያ ነው። እጅብ ብለው ከመጓዛቸው የተነሳም ስማቸው እጅብ ሆኖ ቀረ። ከጊዜ ብዛት ከእጅብ ላይ እየተዋጠች መታ ጅብ ሆነው ቀሩ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በኢሰፓ ከፍተኛ ባለስልጣኖች ያልተሰማ ኑሮ ዙሪያ ያዘጋጀንላችሁ ትረካ በሚቀጥለው ፕሮግራማችን ይቀጥላል። ከኢሰፓ ባለስልጣኖች በኋላ ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድህንን፣ የነ ኃይሌ ገብረ ስላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።